የዚህ ቪዲዮ ዋና ዓላማ ቱቦላሪ ብረት ወይንም RHS ክብደቱ እንዴት እንደሚሰራ ለማወቅ ነው። በዚህኛው ምሳሌ ላይ እንደምታዩት 60 በ80 በ5 ሚሊ ሜትር ቲክነስ የሆነ ሌንግዙ 6 ሜትር የሆነ ቱቦላሪ ክብደቱ ምን ያክል እንደሆነ ለማየት ነው። እንደምታዩት ቅድሚያ ፐሪሜትሩ ነው የምንሰራው። ፐሪሜትሩ 2 ሲባዛ በ60 የታችኛው ዊድዙ ማለት ነው ሲደመር እንደገና 2 ሲባዛ በ80 ዴብዙ ማለት ነው። 280 ሚሊ ሜትር የምትለዋ ወደ ሜትር ቀይረን እናስቀምጣታለን ማለት ነው። 1 ሜትር 1000 ሚሊ ሜትር ከሆነ 280 ሚሊ ሜትሩ ስንት ሜትር ይሆናል ነው። ስለዚህ 0.28 ሜትር መጣለን ማለት ነው። ሌላኛው ቲክነሱ ነው። ቲክነሱ 5 ሚሊ ሜትር ማለት 0.005 ሜትር ነው። ስለዚህ ሌንግዝ ኦፍ RHS 1 ሜትር ብቻ ብለን ወስደን ነው የምንሰራው። ቅድሚያ ለ1 ሜትር ብንሰራ ከዛ በላይ ማንኛውም ሜትር ቢሆን በዛ መልክ ስለምንሰራ ችግር የለውም። ስለዚህ ቮሊዩሙ ፐሪሜትሩ ሲባዛ በቲክነሱ ሲባዛ በሌንግዙ ነው። ይህ ማለት እንደምታዩት በተቀመጠው መሰረት 0.0014 ሜትር ኪዩብ ይመጣልናል ማለት ነው። ሌላው ወደ ኪሎግራም ለመቀየር ዴንሲቲ ኦፍ ስቲል 7850 ኪሎግራም ፐር ሜትር ኪዩብ ለ1 ሜትር ኪዩቡ ማለት ነው። ስለዚህ ለ1 ሜትር ኪዩቡ 7850። ይህ ደግሞ ከየት መጣው ካላችሁ ከኢቢሲኤስ ኮድ ላይ እናገኘዋለን ማለት ነው። አሁን ላመጣኑ 0.0014 ሜትር ኪዩብ ስንት ኪሎግራም ይሆናል? ክሪስ ክሮስ በማድረግ 10.99 ኪሎግራም እናገኛለን ማለት ነው። ግን እኛ የፈለግነው ይሄ ለ1 ሜትር ነው። ስለዚህ እኛ የፈለግነው ለአጠቃላዩ ደግሞ ለ6 ሜትሩ 10.99 ሲባዛ በ6 ሜትር በማድረግ 65.94 ኪሎግራም ይመጣል። ስለዚህ እያንዳንዱ ስራ ስትሰሩ ከንችን ትረስ ማንኛውም ከንቾች ስትሰሩ ማንኛውም ስራ ስትሰሩ ቲክነሱ እንደዚህ ፐሪሜትሩ አባስታችሁ ነው የምትሰሩት ማለት ነው። ማንኛውም ጥያቄ ካላችሁ በኮሜንት ቦክስ እንገናኝ።